5 አዳዲስ የባዮሜዲካል ኢንጂነሮች ስራ ዓለም ላይ ሲገቡ የሚሳሳቱትን ስህተት ልንገራችሁ። አንደኛው የሁሉንም ነገር ከአንድ ሰው ማራለሁ ብሎ ማሰብ። ስለዚህ ሰርክላችሁን ሰፋ አድርጋችሁ ከተለያየ ሰው የተለያየ ዕውቀት ማግኘት ይኖርባችኋል። ሁለተኛው የትምህርትን ማቆም። ከዩኒቨርሲቲ ጨርሳችሁ ስትወጡ በቃ ለመማር ሞራል ማጣት፣ ይህም መስተካከል አለበት። ራሳችሁን በትምህርት ማብቃት መቻል አለባችሁ። ሶስተኛው የቴክኒካል ዕውቀት ላይ ብቻ ፎከስ ማድረግ፣ ሌሎቹን ስኪሎች መዘንጋት። ይህም ትክክል አይደለም። የሥራ ኬሪራችሁ ላይ ኢምፓክት አለው። ስለዚህ ራሳችሁን በሌሎች ስኪሎችም ከፍ ማድረግ ይኖርባችኋል ማለት ነው። ሶስተኛው ቴክኒካል ሪፖርት፣ የዴሊቨሪ፣ ኢንስታሌሽን፣ ሜንቴናንስ ሪፖርቶችን አለማዘጋጀት። እነዚህ ነገሮች በጣም ኢምፖርታንት ናቸው። ነገ ምን ሰራውኝ፣ ምን ነበር የተሰራው ብሎ ወደ ኋላ መመለስና ሪፖርቶችን ለማየት ስለሚጠቅማችሁ እነዚህ ነገሮች ማዘጋጀት ይኖርባችኋል። አምስተኛውና የመጨረሻው ከከስተመር ጋር ያላችሁን ኮሙኒኬሽን ስኪላችሁን ከፍ ማድረግ ይኖርባችኋል። ከስተመር ብዙ ጊዜ እናንተ ታውቃላችሁ ብሎ ስለሚያስብ መዘጋጀት ይኖርባችኋል። ማኑዋል ማንበብ፣ ብሮሸሮችን ጉግል ማድረግ፣ ስለ እቃው ዲቴል መረጃ ኑሯችሁ ለነሱ ማስረዳት የምትችሉበት ስቴት ላይ ሆናችሁ ነው ከከስተመር ጋር ማውራት ያለባችሁ። ስለዚህ ሁሌም መማር አለባችሁ ማለት ነው እና ችግር ፈቺ መሆን አለባችሁ፣ ፕሮብሌም ሶልቨር መሆን አለባችሁ። ጥሩ የኮሙኒኬሽን ስኪል ሊኖራችሁ ይገባል። ሰው መጠበቅ የለባችሁም። በቃ ራሳችሁን በስኪል ሁሌም እጃችሁ ላይ የሚኖረውን ሪሶርስ ሁሉ መጠቀም አለባችሁ። ልንገራችሁ ብዬ ነው። ይህን ቪዲዮ ላይክ፣ ሼር አድርጉት፣ ለሚፈልገው ወዳጃችሁ ላኩለት። ይህን ፔጅ ፎሎ አድርጉን ተመሳሳይ ኮንቴንት ለማግኘት።